እንዴ አመቷችን እንዴት ነሽ? አቤት ውበት! ኧረ በርተሻል እናቴ። እንዴ ቆይ እኔ የምለው እንዴት ነሽ? ቆይ ያዝሽው ላፕቶፕ ነው ወይስ ምንድን ነው? ምን ፖለቲከኛ ነሽ እንዴ? ኦኬ የሽቶ ቢዝነስ ስራ ጀምረሻል ማለት ነው? አዎ። እሺ ምንድነው እዚህ ሻንጣ ውስጥ ያሉ ነገሮች ምንድናቸው? እዚህ ሻንጣ ውስጥ ያሉ ነገሮች ሁሉም ቴስተሮች ናቸው። ቴስት የምታረጋቸው መሞከሪያ ማለትሽ ነው? አዎ። እሺ እና አሁን ከፍተሽ ልታሳይኝ ትችያለሽ? ቆይ ለምንድን ነው ይሄን ሻንጣ እንደዚህ አሳምሮ የሰጠሽ? ሽቶ ያማረ ነው እንዴ? አዎ ሽቶ ኳሊቲ የሆነ ኦኬ ጥራት ያለው እሺ በጣም ጥራት ያለው ሽቶች ናቸው። ያው ማየት ይቻላል። ኦኬ እዚህ ውስጥ ሽቶ ብቻ አይደለም ያለው በነገራችን እና ምን አለ ሌላ ነገር የምትፈልገው ማንኛውም አይነት ክሬም የምትጠቀማቸው ከሻምፖ ጀምሮ ኦኬ ጀምሮ ከኮንዲሽነር ከሁሉም አቤት ደግሞ ያምራል ማለት ይሄ እነዚህ የሽቶዎች አይነት ከለር ነው ወይስ ምንድነው? ይሄ ልብስ ሲፌት የልብስ ክር ነው የሚመስለው? ኧረ አይደለም ምንድነው? እነዚህ ሽቶዎች ናቸው። የሽቶዎቹ ቴስተሮች ናቸው። ኦኬ እዚህ ይሄ በጥቁር ያለው የወንድ ነው። እሺ በዚህ ከለር በዮሌ ከለር ያለው ደግሞ የሴት ነው። ኦኬ እና የራሱ የቻለ ኮድ አለው ማለት ነው። አዎ ያው እዚህም ጋር ወስዳ መፈለክ እስሙ ማን ነው የምለው? እስኪ አንዴ ማን ነው? ቴስተሩን ነው ኦልፋ ዜታ ነው የምለው? እዚህ ጋር ነው። ወይ እዚህ ሻንጣው ላይ ያለውን አሳይኝ እናቴ። ይሄው እስኪ ማን ነው የምለው? አዲስ ሽቶ ነው እናንተ። በጣም የሚገርም ሽቶ ነው። እንግዲህ ዘድ በስሜ ስለሆነ ግን ደስ ብሎኛል።